ዛሬ የምንጎበኘው ሀገር ሁሉም ዜጎቿ አንድ ስታዲየም ቢገቡ የስታዲየሙን ግማሽ እንኳን አይሸፍኑም። የሚገርመው ግን በምድር ላይ የዚህችን ሀገር ያህል ሚሊዮነርም ቢሊዮነርም ያለው ሀገር የለም። ከአጠቃላይ ነዋሪዎቿ 42 ከመቶ የሚሆኑት ሚሊዮነር ናቸው። ይህ ማለት መንገድ ላይ ከሚያዩዋቸው ሁለት ሰዎች አንዱ ሚሊዮነር ነው ማለት ነው። ስፋቷ የአንድ እርሻ መሬት ቢያህል ብቻ ነው። አዲስ አበባ ውስጥ የሚገኝ የትኛውም ጠባብ ሰፈር በስፋት ከዚች ሀገር ይበልጣል። አጠቃላይ ስፋቷ 2 ስኩዌር ኪሎ ሜትር ብቻ ወይም 20 ኪሎ ሜትር ብቻ ነው። በዚህ ጠባብ ቦታ ውስጥ ግን 37000 ሰዎች ሲኖሩ ከነዚህ ውስጥ 15600ዎቹ ሚሊዮነር ናቸው። ሀገሪቱን አንዳንዶቹ ሞንቴ ካርሎ ይሏታል። ሞንቴ ካርሎ በሀገሪቱ ከሚገኙት 9 አካባቢዎች አንዱ ብቻ ናትና ሞናኮ በሚለው ስሟ ጉብኝታችንን እንቀጥላለን። ብዙዎቻችን ሞናኮ ሀገር መሆኗን አናውቅም። ምናልባትም ስሟን የምናውቀው ሞናኮ በተሰኘው የእግር ኳስ ክለቧ ወይም በፎርሙላ 1 የመኪና እሽቅድድም ሊሆን ይችላል። እሷ ግን ከ1297 ጀምሮ ላለፉት 800 ዓመታት ሉዓላዊት ሀገር፣ ከ1993 ጀምሮ ደግሞ የተባበሩት መንግስታት ድርጅት አባል ሀገር ናት። የዛሬ ጉዟችንን በደቡባዊ ፈረንሳይ በጣሊያን ድንበር አካባቢ በሜዲትራኒያን ባህር ዳርቻ ወደምትገኘው ከአፍ ወደቀች ጥሬ ወደማታህለው የሀብታሞች ሀገር ሞናኮ ይሆናል። ውሏችንን በሀብታሞቹ ወግ እንጀምር። የሚያወጉን የዓለማችንን ቢሊዮነሮች ሀብት የሚመዘግበው የፎርቢስ የሞናኮ ኃላፊ ናቸው። ልጄ በጓደኛው ልደት ላይ እንዲገኝ ተጠራ ይላሉ። በልደቴ ላይ ኳስ ስለምንጫወት የስፖርት ትጥቅ ይዘህና አለው። ጓደኛው ልጃቸው ትጥቁን ይዞ በልደቱ ላይ ተገኘ። ባለ ልደቱ ልጅና ጓደኞቹ አንድ ቡድን ሆኑ። ሰውየውን ያስደንቃቸው ከልጆቹ ጋር የተጫወተው ቡድን ነው። ሀብታሞቹ ቤተሰቦቹ ልጆቻቸውን ሰርፕራይዝ ለማድረግ በልደቱ ላይ አብረውት ኳስ እንዲጫወቱ የቀጠሩት ሙሉ የጣሊያን ብሔራዊ ቡድን ነበር። እዚህ የሰሙትን ወሬ ሀገሮት ሄደው ቢያወሩት የሚያምኑት የለምና መረጃ ማቅረብ ግድ ይላል። ሞናኮ ነፃ ሀገር ናት። የፈለጉትን ያህል የምድራችን ዝነኛ ሰው ቢሆኑ ሞናኮ ሲመጡ ተራ ሰው ይሆናሉ። ሰው አየኝ አላየኝ ሳይሉ ቀላል ኑሮ መኖር ለሚፈልጉ የምድራችን ከበርቴዎች ሞናኮ ገነት ናት። ፓፓራዚነት በሞናኮ ወንጀል ነውና እያሳደደ ፎቶ የሚያነሳቸው የለም። የፈለጉትን ያህል አልማዝና ወርቅ ቢለብሱ በውድ ጌጣጌጦች ቢያሸበርቁ እዘረፋለሁ ብለው አይሰጉም። በሚሊዮን ዩሮ የገዙትን ቅንጡ መኪና ከነቁልፉ ለማያውቁት የፓርኪንግ ባለሙያ ትተው ሲሄዱ ይዞብኝ ይጠፋል ብለው አይሰጉም። የያዙትን ውድ ዕቃ የተዝናኑበት ቦታ ረስተው ቢሄዱ ተመልሰው እስኪመጡ በክብር ተቀምጦ ይጠብቀውታል። ምናልባትም የናጠጥኩ ሀብታም ነኝ፣ ነገር ግን በሄዱበት ቦታ ሁሉ የሚመጥነኝን መስተንግዶና ክብር እያገኘሁ አይደለም ብለው ካሰቡ ሞናኮ እንደ ንጉሥ አክብራ፣ እንደ ጄኔራል ታዛ፣ እንደ ሙሽራ ተንከባክባ ትቀበሎታለችና ጓዛችንን ጠቅልለን ሞናኮ እንግባ። ሞናኮ ለመሄድ የተመራጩ ትራንስፖርት የግል ጀት ነው። የግል ጀት ከሌለዎት እንዳሰቡት ሀብታም አይደሉም ማለት ነው። በሞናኮ የሚገኙ አብዛኞቹ ሀብታሞች የሚንቀሳቀሱት በግል ጀት ነው። ጠባቧ ሞናኮ ለኤርፖርት የሚሆን ቦታ የላትምና ጀታቸውን በ13 ኪሎ ሜትር ርቀት ላይ በምትገኘው የፈረንሳይዋ ከተማ ኒስ ቆመው ወደ ሞናኮ የሚገቡት በሄሊኮፕተር ነው። የሚያርፉበት ሆቴል አናት ላይ የሚያሳርፉት ሄሊኮፕተር ከሌለዎት መኮናተር ይችላሉ። በሞናኮ ሄሊኮፕተር ስለጠሩ ብቻ ሀብታም ነኝ ብለው እንዳያስቡ። ኡበር ወይም ራይድ እንደጠሩ ይቁጠሩት። ሀብታሞቹ ታክሲ ነው የሚሏቸው። ግድ የለም እንዳቅሜ በመኪና እገባለሁ ካሉም እዚህ ሀብታሞቹ የሚነዷቸው መኪኖች በኢትዮጵያ ስማቸው እንኳን አይታወቅም። ሶሻል ሚዲያ ከተስፋፋ በኋላም የሀብታሞችን መኪና እየቀረጹ ማህበራዊ ሚዲያ ላይ በማጋራት የሚተዳደሩ ከፈረንሳይ የሚመጡ ወጣቶች ብዙ ናቸውና ብዙ ስልክና ካሜራ ቢያዩ እንዳይደናገሩ። ከእርሶ የሚጠበቀው ማረፍ በሚፈልጉት ሆቴል ፊት ለፊት መኪናዎትን አቁመው የሚሆነውን መመልከት ብቻ ነው። የሆቴሉ በር ላይ የእርሶን መምጣት በጉጉት የሚጠባበቁ እንደ ክቡር ዘበኛ የለበሱ አስተናጋጆች ለንግስናው የሚገባውን አቀባበል ያድርጉልዎታል። የሀብታምነት ክፍያው ይኸው ነውና በአግባቡ ያጣጥሙት። እንግዳንንና የመጀመሪያ ስራችንን የምናርፍበት ሆቴል ክፍል መያዝ ይሆናል። ተወዳጅ በሆነው ሆቴል ዲ ፓሪስ አንድ ምሽት ለማሳለፍ ምን ያህል ገንዘብ እንደሚያስፈልገን እንመልከት። ዋጋው የሚጻፈው በክፍሉ በር ላይ ነው። ሂሳቡን የምትነግረን እህታችን የሆቴሉ ማናጀር ወይም አስተናጋጅ አይደለችም። ድንገት ያገኘናት የሆቴሉ የጽዳት ሰራተኛ ናት። አነበበችው። መሽኮርመሟ በስቷልና ዋጋው እሷንም ሳያስገርማት አልቀረም። ስንት ይላል? 40,000 ዩሮ። ስንት አልሽ? ደገመችው። ለአንድ ምሽት አዳር 40,000 ዩሮ። ወደ ኢትዮጵያ ስናመጣው በዛሬው የባንክ ምንዛሬ ዋጋ ለአንድ አዳር 2.4 ሚሊዮን ብር መሆኑ ነው። የብላኩን ምንዛሬ ደግሞ እናንተ ምቱት። እንግዲህ ሀብታም ከሆኑ አይቀር እንደዚህ ነው። ሞናኮ አንድ የእጅ ሰዓት 1 ሚሊዮን ዩሮ የሚሸጥበት ሀገር ናትና ገና ከመድረሶ በዚህ ቀላል ነገር እንዳይደናገጡ። አብዛኞቹ ሀብታሞች ወደ ሞናኮ ከሚመጡባቸው ምክንያቶች አንዱ ሾፒንግ ነው። የኛዎቹ ዱባይ እንደሚሄዱት ማለት ነው። ባንገዛም እስኪ ቢሊዮነሮች ብቻ የሚጎማለሉበትን ሾፒንግ ሴንተራቸውን እንመልከት። እዚህ እንደ ዱባይ የሰው ግርግር እንዳይጠብቁ። ደንበኞቻቸው ጥቂት፣
ገንዘባቸው ነው ብዙ። አንድ ደንበኛ አንድ ገበያ በሉት። ሴሊን፣ ሉዊ ቪቶን፣ ቻኔል፣ ዲዮርና መሰል ቅንጡ ብራንዶች ዓለማችን ላይ የትም የማይገኙ በትዕዛዝ ብቻ የሚሰሩ ዕቃዎችን የሚሸጡባቸው ሱቆች ናሏቸው። ቦርሳ ቢሉ ከንጹህ ያዞ ቆዳ የተሰራ እውቅ ዲዛይነሮች የተጠበቡበት፣ ሰዓት ቢሉ የአልማዝ ፈርጦች ያረፉበት፣ ቢያስቀምጡት ለልጅ ልጅ የሚያወርሱት ቅርስም ሀብትም የሚሆን ነው። ቤት ገዝተው ሞናኮ መኖር ከፈለጉ ደግሞ ዋጋ እንጠቁማቸው። የመሬት ጥበት አለና 99 ከመቶ የሞናኮ ቤቶች አፓርትመንት ናቸው። መሬት ላይ ያረፈ ሰፊ ቤት ያላቸው የሀገሪቱ ንጉስና ጥቂት ቀደምት ከበርቴዎች ብቻ ናቸው። ዓለም ላይ የሞናኮን ያህል በውድ ዋጋ ቤት የሚሸጥ ሀገር የለም። ምክንያቱ ግልጽ ነው። ሀገሪቱ ጠባብ፣ የቤት ፍላጎት ግን ብዙ ነው። ቤት የሚፈልጉት ደግሞ በብር መጫወት የሚያውቁበት ዲታዎቻቸው ናቸው። የመዛችሁትን እጥፍ መምዘዝ ስለሚችሉ ፉክክሩ ከፍተኛ ነው። ለጠቅላላ እውቀት እንዲሆነን ርካሽ በሚባል አፓርትመንት ውስጥ የአንድ ካሬ ሜትር ዋጋ 65000 ዩሮ ነው። መካከለኛና ከፍተኛ ዋጋ ያላቸው ቤቶቹ ዋጋ ያስደነግጣል። የምትመለከቱት ዝቅተኛ ዋጋ ያለው አፓርትመንት ውስጥ የሚገኝ 210 ካሬ ባለ 3 መኝታ አፓርትመንት 13.6 ሚሊዮን ዩሮ ይባላል። 846 ሚሊዮን ብር ማለት ነው። ግዢው ይቅርብኝ ተከራይቼ እኖራለሁ ካሉም ርካሽ የሚባል ባለ 1 መኝታ አፓርትመንት ለመከራየት በወር 3000 ዩሮ ያስፈልገውታል። በሞናኮ ግድ የለም እንደ አንድ ደሃ ሰው ተራ ህይወት እገፋለሁ ካሉ በጥቂቱ በወር 5000 ዩሮ ወይም 311000 ብር ወጪ ይኖርበታል። የሞናኮ ዜጋ መሆን በዚህ ምድር ላይ ተፈልጎ የማይገኝ እድል ነው። በየዓመቱ ለዜግነት ከሚመለከቱት በሺህ ከሚቆጠሩ ሰዎች ውስጥ በልዑል ውሳኔ ዜግነት የሚሰጣቸው ሰዎች ቢበዛ 5፣ አንዳንዴም በዓመት አንድ ሰው ብቻ ሊሆን ይችላል። ዜግነት ለማመልከት የሚታለፈው መስፈርት ተስፋ ሊያስቆርጦት ይችላል። መጀመሪያ እጅግ ውድ ከሆኑት የሞናኮ ቤቶች አንዱን ገዝተው ለተከታታይ 10 ዓመታት ነዋሪ መሆን ይኖርበታል። ቀጥሎ ሞናኮ ውስጥ በተከፈተ የባንክ አካውንት ግማሽ ሚሊዮን ዩሮ ወይም 31 ሚሊዮን ብር በካሽ ማስቀመጥ ይኖርበታል። በሞናኮ የራስዎትን ቢዝነስ መክፈትና ሌሎች ብዙ ዜጋ የሚያደርጉ መስፈርቶች ቢኖሩም ይህንን ሁሉ መስፈርት አሟልተው ዜግነት ላይ ያገኙ ይችላሉ። መስፈርቶችን ማሟላት የሚጠቅሙት የዜግነት ፎርም ለመሙላት ብቁ ስለሚያደርጉት ብቻ ነው። ይህንን ሁሉ መስፈርት አልፎ ዜጋ መሆን የሚፈልጋለው ካላችሁኝ መልስ ያው ነው። የአገሪቱ ነዋሪዎች ቁጥር ከዚህ ቁጥር በ3 እጥፍ የበለጠበት አንዱ ምክንያት ይኸው ነው። የዜግነት መስፈርት ለማሟላት ሲሉ ተሰልፈው ወረፋ የሚጠብቁ ከ139 ሀገራት የመጡ ሀብታሞች በሞናኮ ይኖራሉ። ይህ ሁሉ ለምን ያስፈልጋል ካላችሁኝ የሞናኮ ዜጋ የመሆንን ጥቅም ልንገራችሁ። የሞናኮ ዜጋ ከሆኑ ጥረው ግረው ካገኙት ሀብት መንግስት የገቢ ግብር፣ የሀብት ግብር፣ የካፒታል ግብርና ገሌመሌ እያለ ገቢዎትን አይወስድም። የሞናኮ ዜጋ ከሆኑ ከዓለም ላይ ከፍተኛውን የነፍስ ወከፍ ገቢ አላቸው። የጤና አጠባበቅ፣ የትራንስፖርትና ሌሎች መሰረተ ልማቶችም አሏቸው። እንደ ማንኛውም ሀገር ሁሉ በሞናኮ የባቡርና የባስ አገልግሎቶች አሉ። ታዲያ እነዚህን ሁሉ መሰረተ ልማቶች የሚያሟላላቸው መንግስታቸው በምን ይተዳደራል ካላችሁኝ በሞናኮ የምታገኟቸው ሆቴሎች፣ ሪል ስቴቶችና ካዚኖ ቤቶች የመንግስት ናቸው። እዚህ ካዚኖ ቤት ከፍቶ ቆማር የሚያቋምረው፣ ሆቴል ከፍቶ አገልግሎት የሚሰጠው፣ ሪል ስቴት ገንብቶ የሚሸጠው መንግስት ብቻ ነው። ለዓለም አቀፉ የንግድ አሰራር ሲባል ድርጅቶቹን የሚያስተዳድረው ኤስቢኤም የሚባል ተቋም ሲሆን ትልቁ ባለድርሻ የሀገሪቱ መንግስት ነው። ሞናኮ በልዑል የምትተዳደር ሀገር ናት። ከ2005 ጀምሮ ሀገሪቱን የሚመራት ልዑል አልበርት ሁለተኛ ይባላሉ። የሞናኮ ንግስና እንደ እንግሊዝ ንግስና የክብር ብቻ አይደለም። የሀገሪቱን ሁሉንም ነገር የሚቆጣጠሩት ልዑሉ ናቸው። መሪዋ ንጉስ ከመባል ይልቅ ልዑል ይባላሉ። ዛሬም ሞናኮ ምንም አይነት ወታደራዊ ተግዳሮት ቢገጥማት ተግዳሮቱን የመመከት ሙሉ ኃላፊነት የፈረንሳይ መንግስት ነው። የሞናኮ ችግሯ ከፍተኛ ወጪዋ ነው። ወጣ ሲሉ የሚያገኙት ሰው ሁሉ ዓለማችን ላይ ውድ በሆኑ ቁሶች ያጌጠ ነውና እንደነሱ ለመልበስ እንደነሱ ለመጫማትና እነሱን መስሎ ለመታየት የሚያስፈልጉት ገንዘብ ከፍተኛ ነው። ሌላው ችግር ብቸኝነት ነው። ሀብታሞች አረፍ ብለው የሚጫወቱበት ጊዜ የላቸውም። ትርፍ ጊዜ ቢኖራቸውም ወደ ሞናኮ ቢመጡ ከፈለጉት ሰው ጋር ተዝናንተው ለመመለስ ነውና ጓደኛ ፍርተው ማህበራዊ ኑሮ ለመመስረት ሞናኮ ከባድ ሀገር ናት። የዛሬው ጉብኝታችንን በዚሁ እናበቃለን። አብራችሁን ስለነበራችሁ እናመሰግናለን። በአዲስ ጉብኝት እስከምንገናኝ በቸር ቆዩን።